ሰላም እንደምን አላችሁልኝ? በዛሬው ቪዲዮ መውጫ የሌለው ቀዳዳ ውስጥ ብትገባ ትወጣለህ። there is a way out under difficult circumstances successful መሆን ይቻላል። ማሰብ ነው። አሁን ጭንቅላት ካሰበ በጣም ብዙ ገንዘብ አለ። ፈጣሪ ሆይ እኛ ጥበብ ስጠን ነው፣ አንተ ደግሞ የሰጠን ችግር ነው። ለምንድን ነው ችግር የሰጠን ብለው ሲጠይቁት ምን እንዳላችሁ ታውቃላችሁ? ችግሩን ስትፈቱ ስትታገሉ በጣም ብዙ ጥበብ ትማራላችሁ አላችሁ። እናንተን ያስተምራል ያንጻል ብዬ ያሰብኩትን ቪዲዮ ነው ይዤላችሁ የመጣሁት። ሁላችሁም ደግሞ ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንዲሆኑ እጠይቃችኋለሁ። ወደ ቪዲዮ የመፈጸም አቅም ካለ እስር ቤት ብትገባ ዘብጥያ ቢጥልህ የሆነ ራቢት ሆል ውስጥ እንትምት መውጫ የሌለው ቀዳዳ ውስጥ ብትገባ ትወጣለህ። there is a way out under difficult circumstances successful መሆን ይቻላል። እዚህ ላይ ደግሞ ዲሲፕሊን ማተር ያደርጋል። መፈጸም ሐሳብን ወደ ተግባር ቀየር አይደል? እሱም ብቻ አይደለም፣ ባላንስ ያስፈልጋል። በጣም በከፍታ መብረር ማያስፈልግ ማለት፣ በዝቅታ መብረር ማያስፈልግ ማለት በጣም ያንተ ሰው በከፍታ የበረረው ባላንስ ማድረግ ያገረው አይከራስ ልጁ ወደቀ ሞተ። ዋው በጣም የሚገርም ሐሳብ ነው። እዚህ ጋር እንግዲህ ዋናው ሐሳብ ምንድነው? አንድ ሰው ፍጻሜ ካለው ወይም ደግሞ ፈጽሟል ብሎ ያሰበው ነገር ካለ ምንም ነገር ውስጥ ይግባ፣ ምንም አይነት ሰርከምስታንስ ውስጥ ይሁን የጀመረውን ነገር ወይም ያሰበውን ነገር ከመፈጸም ወደ ኋላ አይልም። ወጥቷችኋል አይደለ? ሁላችንም በዚህ ምድር ላይ ስንኖር ሁላችንም ሩጫ ላይ ነው ያለነው አይደለ? የሆነ ነገር አቺቭ ለማድረግ የሆነ ነገር ለማሳካት ሁላችንም እንሮጣለን። ዓለም ላይ ያሉ ሁሉ ሰዎች ይሮጣሉ። ግን አንዳንዱ ለምን እንደሚሮጥ አያውቅም። አንዳንዱ ደግሞ ፍጻሜውን ስለሚያውቅ የሚሮጥበትንም ዓላማ ያውቃል። ፍጻሜውን የሚያውቅ ሰው ወይም ደግሞ ሯጭ የሚሮጥበትን ዓላማ የሚያውቅ ሰው በየትኛውም ሰርከምስታንስ ውስጥ ይግባ ፍጻሜ ካለው ከዛ ሰርከምስታንስ ውስጥ መውጣት ይችላል ነው። ብድት ያለ ቪዲዮ ነው። በጣም እኔ ወድጄዋለሁ። አይ ቲንክ እናንተም ወዳችሁታል ብዬ አስባለሁ። ፈጣሪያችን ሆይ ጥበብ ስጠን እያሉ ሲለምኑት ፈጣሪያቸውን እንደሰጣችሁ ታውቃላችሁ። በጣም ብዙ ችግር ከዛ ድጋሜ ሄደው ጸሎት ቦታቸው ላይ ፈጣሪ ሆይ እኛ ጥበብ ስጠን ነው፣ አንተ ደግሞ የሰጠን ችግር ነው። ለምንድን ነው ችግር የሰጠን ብለው ሲጠይቁት ምን እንዳላችሁ ታውቃላችሁ? ችግሩን ስትፈቱ ስትታገሉ በጣም ብዙ ጥበብ ትማራላችሁ አላችሁ። ይገርመኛ አንድ ነገር አለ። ወርቅ ሲቆፈር አይታችኋል? ምን ውስጥ ነው ያለው ወርቅ? አፈር ውስጥ ነው አይደል? አፈር ውስጥ ቢሆን ወርቅነቱን ያጣል። ቆሻሻ ነው ተብሎ ይጠላል። እናንተ ልብሳችሁ ቆሻሻ ተብሎ የገፋችሁ ሰው ይኖራል አይደል? እናንተ ግን ወርቆች ናችሁ። ጭቃ ነክቶታል ተብሎ ወርቅ ይጠላል? ወርቅ ብታገኙ ትጡታላችሁ? ጭቃ ስለሆነ እናንተ ቆሻሻችኋል ማለት ወርቅ አይደላችሁ ማለት አይደለም። እሺ ምግብ በልታችሁ ያውቃላችሁ አይደል? አሁን የምትበሉት ምግብ ለዘላለም ይጠቅማችኋል? ዛሬ በልታችሁ ነገ ጧት አይርባችሁ? እናንተ ልብስ ለብሳችሁ ዛሬ ለበሳችሁ ልብስ እስከ መጨረሻው ያድገለብራችሁ ይጠቅማችኋል? ግን አንድ ነገር ልንገራችሁ፣ ውስጣችሁ ያለ ወርቅ አለ። ውስጣችሁ እኔ ለማንም ጠቅመው እኔ ለሌላ ሰው ተርፋለሁ ወይ እንዲሆኝማ ህይወቴ አያበቃም፣ እንዲሆኝማ አልሞትም፣ እንዲሆኝማ አልቀርም ብላችሁ የምታስቡ ከሆነ በጣም ብዙ ወጣቶች እዚህ ውስጥ ያለው እንደዛ የምታስቡ ከሆነ በእውነት ጎዳና ላይ ነበሩ፣ ዛሬ ትልቅ ቦታ የደረሱ በጣም ብዙ ሰዎች አሉ። ግን አንድ ነገር ልንገራችሁ፣ ቢረባችሁ ቢጠማችሁ ቢበርዳችሁ እንኳን እኔ ውስጤ ትልቅ ነገር አለ። ፈጣሪ ሆይ ይሄንን ትልቅ ነገር ከውስጤ እንዳወጣ እርዳኝ፣ ትልቅ ቦታ እንድደርስ ለሰው እንድጠቅም እርዳኝ ብትሉ ሌላ ሰው መሆን ትጀምራላችሁ። ውስጣችሁ ግን ያ የሚያቃጥል እሳት፣ የሚያቃጥል ረሃብ፣ ትልቅ ሰው ለመሆን መፈለግ አለባችሁ። ገብቷችኋል? ግን ያንን የምታውቁት መች መሰላችሁ? ወደ ውስጥ ራሳችሁን ማየት ስትጀምሩ፣ ፈጣሪ ሆይ እንደዚህ ሆኜ እንዳልቀር እርዳኝ ማለት ስትጀምሩ። ገብቷችኋል? እሺ ከእናንተ ማለት እንደዚህ ሆኖ እስከ መጨረሻው መኖርን ይፈልጋል አለ? እዚህ ቅድም ብዙ ልጆች እየጠየቁ ነበር፣ ምንድነው በጣም የሚቸግራችሁ ስላችሁ የቤት ኪራይ ይቸግረናል ይሉኛል፣ ምግብ ይቸግረናል ይሉኛል። ፈጣሪ አንድ ቀን ሲያገኛችሁ እኔ እኮ ለብዙ ሰው ቤት እንድትሰሩ ነው እንጂ የላኳችሁ ስለ ቤት ኪራይ እንድታስቡ አይደለም ቢላችሁ አታዝኑ? ውስጣችሁ ብዙ ለሰው የሚሰጥ ነገር ኖሮ ለማንም ሳትሰጡት ብትሞቱ አታዝኑ? ፈጣሪ ያዝነ። ስለዚህ እናንተ ውስጥ ያለውን ነገር ሊያማችሁ ይገባል። እኔ እንደዚህ ሆኜ አልቀርም፣ እንዲህ ሆኜ አልሞትም ማለት መጀመር አለባችሁ። እሺ ሁኔታው እናንተ ላይ ገልጻችሁ ትላንትና የወጣ ፀሐይ ዛሬ የሚወጣ ይመስላችኋል? የትላንትና ሙቀት ዛሬ ይሞቃል እንዴ? ዛሬ ሌላ ቀን ነው አይደል? እናንተ ትላንትናንም እርሱት። ትላንትና ውስጥ ብዙ ችግር አለ አይደል? ዛሬንም እንደምታልፉት ነው
ዋው የሚገርም። እኔ የእውነቴን ነው የምላችሁ ስለተማርኩበት ነው ወደ እናንተ ይዤላችሁ የመጣሁት። አንደበት እሳት ነው የፍጥረትንም ሩጫ ይገታል ይላል አይደል መጽሐፍ። ግን ደግሞ አንደበት አንዳንድ ጊዜም ይወላችሁ ክፉ ነገር ስትናገሩበት የፍጥረትን ወይም ደግሞ እኔና እናንተን የሚያራምድበትን እርምጃ ሊያስቆመው ይችላል። አንዳንዴም ደግሞ ያስቀጥለዋል። የእህታችን ንግግር ገብቷል። ያንተ ትልቅ ቦታ ላይ መድረስ ወይም አንተ በውስጥ ያለውን አቅምህን ማውጣት የሚጠቅመው ለራስ ብቻ አይደለም፣ ወደ ውጭም የሚተርፍ ነው። ስለዚህ አንድ ሰው ሰክሰስፉል ሲሆን የሚጠቅመው ለራሱ ብቻ ሳይሆን ለብዙ ነገር ይጠቅማል ማለት ነው። አሁን አንድ ሰው የሆነ ነገር ክሬት ቢያደርግ ገንዘብ ያገኝበታል። በእርግጥ ትክክል ነው። ግን ያ ክሬት ያደረገው ነገር ለምሳሌ እርሻ ሰብል ላይ የሚጠቅም ነገር ክሬት ካደረገ ብዙ ገበሬዎችን ይጠቅማል ማለት ነው። ለሱም ደግሞ ገንዘብ ይጠቀማል። ያ ማለት አንተ ግን ምን ማድረግ መጀመር አለብህ ማለት ነው። ከነባራዊ ሁኔታ ወጥተህ ተስፋ ወደ ማድረግ እኔ ይሄንን ነገር ማግኘት አለብኝ ብለህ አብሶ ወጣት ከሆናችሁ በዚህ ማለት በቃ ከ18 ዓመት እስከ 25 ዓመት የሆናችሁ ወጣቶች የእውነቴን ነው የምላችሁ ባላችሁበት እድሜ ላይ ትልልቅ ነገር ማሰብ መጀመር አለባችሁ። ይሄን ማድረግ አለብኝ፣ እኔ ለዚህ ሰው መጥቀም የምችል ሰው ነኝ፣ ይሄ የሚጠቅም ነገር ከኔ ይወጣል እያላችሁ ማሰብ መጀመር አለባችሁ። ገባችኋል? ስለዚህ ሁሉ ነገር የሚያልፍ ነው። ገብታችኋል? ስለ ቤት ኪራይ ስለመክፈል እያሰብክ ነገር ግን ውስጥ ላይ ቤት የመስራት አቅም ሊኖር ይችላል። ስለ ዛሬ ምግብ እያሰብክ ነገ ብዙዎችን ሊመግብ የሚችል የሆነ ነገር ውስጥ ሊኖር ይችላል። ስለዚህ ማሰብ የሚገባን ወይም ደግሞ ጭንቅላትን መወሰን ወይም ደግሞ ፎከስ ማድረግ የሚኖርበትን ነገር ለይተህ ማወቅ ይኖርብሻል ወይም ማወቅ ይኖርብሃል ማለት ነው። ማሰብ ነው። አሁን ጭንቅላት ካሰበ በጣም ብዙ ገንዘብ አለ። ልንገርህ እጅግ የሚገርም ነገር አሁን 3000 ይሰራ የለም ራይድ በቀን አይሰራም። በቀን 3000 ይሰራል አይደል? ተመልከት እንግዲህ ቅርብ ጊዜ የመጣ ነገር አይደል? ቅርብ ጊዜ የመጣ ነገር ነው። እንግዲህ አሁን 3000 ብር ቀላል ገንዘብ ነው። እውነቴን እኮ ነው። እቁብ ብትገባ ያን 3000 2000 የተጣራ ብታገኝ በወር 50000 በለው። እቁብ ብትገባ ተጨማሪ ገንዘብ ታገኛለህ። በዛች አንድ ኪዮስክ ብትከፍት ትሰራለህ። ብዙ እድል አለ። ሁለትም መኪና ሶስትም ልታረግ ትችላለህ። አሁን ከተማ ውስጥ አይታችሁ ከሆነ ውሃ በርሜል ጭነው የሚሄዱ አላያችሁ? በአሮጌ ምንድነው የሚባለው አይሱዙ፣ በአሮጌ አይሱዙ 4 ባለ 1000 ጭነው ወይ 5 ጭነው በቀን 3000 ብር አንድ ጊዜ 3000 ይሰጣሉ። ውሃውን የሚገዙት 200 ብር፣ ነዳጅ 800 ብር ያወጡ። ኦኬ 1000 ሆነ አይደል? 2000 ብር ኪሳቸው። በቀን 3 ቢሰሩ 6000 አይደል? ኮንስትራክሽን ቦታ የሚሰራ ኮንትራት ይገባሉ። ከበረታ ማሰብ ነው። አሁን ጭንቅላት ካሰበ በጣም ብዙ ገንዘብ አለ። እንግዲህ እኛ ሁላችንም የምንኖርባት ዓለም የተገደበ ጊዜ ያላት ዓለም ተቆጥቷል። የወደ ዘላለም የምንኖርበት ዓለም ስላልሆነ ግን በዚህ በተገደበ ታይም ባለበት ዓለም ስንኖር እንዴት አድርገን ነገሮችን የራሳችን ማድረግ እንችላለን? ሰክሰስፉል መሆን እንችላለን? ከምን ተነስተን የት መድረስ እንችላለን? የሚሉትን ነገሮች ነው እንግዲህ ዛሬ ይዤላችሁ የመጣሁት። እዚህ ጋር የተመለከታችኋቸው ሰዎች በራሳቸው አንደኛው ቢሊዮነር ነው፣ አንደኛው የመንግስት ባለስልጣን ነው፣ አንደኛው ደግሞ ጥሩ ከሴቶች አንፃር ጥሩ ቦታ ላይ ያለች ብዙ ዲፕ አላቃትም፣ ግን በብዙ ንግግሮቿ ምናምን ማቃት ናት። በአጠቃላይ ምንድነው አሁን ለምሳሌ ዛሬ ገንዘብ ማግኘት አለበት፣ ሰርተ የሆነ ነገር አቺቭ ማድረግ አለበት። ለምን ከተባለ ከዚህ ቀደም በነበረው ቪዲዮ አንተ የምታገኘው ነገር ወይም ደግሞ አንተ ውስጥ ላይ የተቀመጠው ወይም ወደ ገንዘብ የምትቀይረው ነገር ነገር ለሌላ ሰዎች ሳቅ ነው። ከዚህ ቀደም እንደጋበዝኳችሁ ቪዲዮዎች ሰዎች ሲወድቁ ወይ ሰዎች ሲቀልዱ እንደሚያስቀው ሳቅ ሳይሆን ይሄኛው ሳቅ አንተ እውነተኛውን ደስታ የምትሰጥበት ነገር መፍጠር የሚችል አቅም ባለው በውስጥ የሚፈጠር ደስታ ነው። ገብቶሃል አይደለ? ስለዚህ ምንድነው ፖይንቱ በአጠቃላይ ማለት ነው። በዚህ ምድር ላይ የምንኖር ሰዎች የምንኖርበትን ዓለም በትክክል አውቀን ባለን ጊዜ ተጠቅመን እዚህ ምድር ላይ ማለፍ አለብን። አቅጣጫ እያጣ ከሆነ ወይም አቅጣጫ የሚጠቁም ሰው አተ ከሆነ ይሄ ቪዲዮ እንግዲህ ላንተ ነው። ቅጭጭ ማድረግ አምጥቼልሃለሁ። ዛሬውኑ ተነስ፣ ከየትም ጀምር። አሁን ለምሳሌ እዚህ ጋር ራይድ አሉ፣ የውሃ ቦቴ ምናምን ነገር አሉ። ከዛ ላይ ጀምር ትችላለህ። ብቻ ግን አንተ የእውነቴን ነው የምልህ ህልም ይኑርህ፣ ተስፋ አድርግ። ያንተ ህልም አለመሳካት አይችልም። ዋናው ነገር ምንድነው ማለት ህልም ነው። ህልምህን መፈጸም የምትችልበት ደግሞ ምን ይኖርሃል?
አቅም ይኖራል ማለት። ፍጻሜን ሁልጊዜ የምትፈልግ ከሆነ ግብህን ሁልጊዜ የምትፈልግ ከሆነ ምን ታደርጋለህ ማለት ነው? ፍጻሜህን ምን ታደርጋለህ? በቃ አቺቭ ታደርጋለህ ማለት ነው። እነዚህ ሶስቱ ቪዲዮዎች ምንና ምንድነው እኛ ሰክሰስ ላይ ሊያደርሱ የሚችሉት? ተናገሩ። አዎ ፍጻሜ፣ አዎ ራይት ስራ፣ አዎ ቦቴ፣ አዎ አንተ ውስጥ ወርቅ አለ። ታዲያ ምንድነው እነዚህ ነገሮች ወደ አካል ወይም ደግሞ ወደ ፊዚካል ዓለም ሊያመጣቸው የሚችለው ብላችሁ ከጠየቃችሁ ደግሞ እኔ እንደማምነው ቀጣይም በማሳያችሁ ቪዲዮ እንደምትማሩበታላችሁ ብዬ አስባለሁ። እናንተ ያው ማይንዳችሁ በሚያስተምራችሁ ልክ ትማሩበታላችሁ። ምንድናቸው ብዬ አምናለሁ። እኔ የመጀመሪያው ጸሎት ነው። በእግዚአብሔር ፊት ሁልጊዜ የሚጸልይላችሁ ሰው ወይ ደግሞ ራሳችሁ መጸለይ መቻል አለባችሁ። ሁለተኛው ደግሞ መስራት ነው፣ የትኛውንም ስራ መስራት። ሶስተኛ ደግሞ የምታገኙትን ነገር ማመን። በቃ ጸሎት ያስፈልጋል፣ እግዚአብሔርን መጠየቅ ያስፈልጋል። ከዛስ በኋላ ስራ ነው። የምትሰራውን ስራ ፈልገህ መርጠህ ወደህ ያን ስራ መስራት አለቀ። ግን ሰክሰስ ላይ ለመድረስ የሁለቴን ነው የምላችሁ፣ መጀመሪያ የእናንተ አማኝነት ያስፈልጋል። ማመን አለባችሁ። እደርሳለሁ ብላችሁ ማመን አለባችሁ። ያላመናችሁትን ነገር አታገኙትም። ገብቷችኋል? እምነት ማለት የማይታየውን ነገር የሚያስረግጥ ወይም የሚያስረዳ ነው። በውስጣችን የተፈጠረ እምነት ከሌለ የምንፈልጋቸውን ነገሮች ልናገኛቸው አንችልም ማለት ነው። ይሄ ልጅ ብሩክ ሆኖ ቤት ውስጥ ሆኖ ማዘሩ ብር እየሰጠችው ዓመት በፊት ነው 25 ብር የነበረበትን ነገር እሺ ምን አሰብኩ መሰለሽ? ስሚ ተመልከቱ። መኪና የለንም እዚህ ቤት የለንም አለን እዚህ ቤት ወላይ ከምሬን ነው እኔ ወላይ ማለት ነው። ኢንሻአላህ እዚህ ቤት በር ላይ ግብርዬ መኪና አምጥቼ በር ላይ አቆምና ጦጦ ታርጌ ሰፈሩን ረብሼ ከዛ የኛ መኪና ይሆናል። መኪና ኢንሻአላህ ከአላህ ከዛ አንቺ ዱዓ ታደርጊያለሽ፣ አንቺ ዱዓ ትጸልያለሽ፣ እኔ ደግሞ አሳካዋለሁ፣ እሰራለሁ፣ ብሬ አመጣዋለሁ እያለ ነው። ጸሎት ከዛ ስራ። ተመልከቱት። ዱክ እንዲህ ነው የምትሆኑት። የምትፈልጉትን ነገር ስታገኙ ኢሞሽናል ነው የምትሆኑት። እናቱን ጊዜ ትተጋለታለች፣ ትጸልይለታለች። መልካም ምኞቷን ታደርገዋለህ ብያለሁ። አልሐምዱሊላህ ረብል ዓለሚን ጉዳይን ሁሉ ላሳካልኝ አላህ አልሐምዱሊላህ ረብል ዓለሚን የጭንቁ ጌታ አልሐምዱሊላህ ረብል ዓለሚን እንቅልፍ አጣብኝ ብዬ ከፍ ላድርግ ያልኩት ያንን ነበር እንጂ አልሐምዱሊላህ ረብል ዓለሚን ጊዜ አላህ ለኔ ታደርግልኛል። አልሐምዱሊላህ ረብል ዓለሚን ያ ረብል ዓለሚን ጉዳይን ሁሉ የምታሳካልኝ አላህ አልሐምዱሊላህ ረብል ዓለሚን ትግናለች። አንበሳዬ የኔ ንጉስ ደስታ ሁል ጊዜ የሚያመሽ ያድርግልኝ ያ ረብል ዓለሚን። ወይ ሁሌ ከአይኔ ያወጣልኝ። ደግሞ ባለቀስኩበት በአመቴ ትልቅ ደስታን አሳይተኸኛል። ባለቀስኩበት በአመቴ የኔ አባት አልሐምዱሊላህ በአመቴ ዛሬን እያየሁት ነበር የኔ ንጉስ የኔ አንበሳ። መኪና አምጥቼ ትልቅዬ መኪና አምጥቼ ትላክስ አድርጌ ኢንሻአላህ ያ መኪና የኛ ይሆናል። አሁንም ደስታህን ያመሻ ያርግልኝ የኔ ልጅ፣ ያመሻ ያርግልኝ የኔ ልጅ። ጠባቂው አላህ ብቻ ነውና አላህ ይጠብቅልኝ። ያ አላህ ሽፍንፍና አላህ ያርግልኝ ያልኩኝ እንጂ የኔ ንጉስ እንቅልፍ አልተኛም። እንቅልፍ አጣብኛል ወላሂ ላዚም አልሐምዱሊላህ ረብል ዓለሚን። ሰማችሁት? አንድ ላይ ነበር ልናለቅሰው፣ አሁን ደግሞ አንድ ላይ የደስታ ለቅሶ አለቀሰ። ይኸውላችሁ
ዋው እኔ የሚገርማችሁ መጀመሪያ ቪዲዮውን አይቼ ነው ወደ እናንተ ይዤላችሁ የመጣሁት። ትንሽ ኢሞሽናል አድርጎኝ ነበር ይሄ ቪዲዮ። ያው እናንተም እግዚአብሔር አምላክ ያሰባችሁትን ሐሳብ እንዳሳካላችሁ ምኞቴ ነው። በአጠቃላይ ህልማችሁ ሲሳካ ወይም ደግሞ አያችሁት ምን ያህል እንዴት አይነት ኢሞሽን ውስጣችሁ ላይ እንደሚፈጠር አያችሁት አይደለ? እርግጠኛ ሆኜ የምነግራችሁ ያልሆነ ቦታ ላይ እያሳለፋችሁ ያላችሁ ሰዎች ወጣቶች ካላችሁ የእውነቴን ነው የምላችሁ፣ ከዚህ ሰዓት ጀምሮ ማይንድ ሴታችሁ ማስተካከል ይኖርባችኋል። ነገ ላይ ትላንት ላይ ያከበርከው ነገር ነው ዛሬ ላይ ነግሶ በምታገኘው። ትላንትና ያልሰራህበት ነገር ዛሬ ላይ አታጅዶ። ትላንት 18 ዓመት ነው፣ ዛሬ 29 ዓመት ላይ ያልሰራህበትን ነገር አታገኝም። የሰራህበት ነገር ካለ ግን በ18 ዓመት በ29 ዓመት ታገኘዋለሽ። 100% እርግጠኛ ሆኜ ነው የምነግራችሁ። ግን ምን ያስፈልጋል አልኳችሁ? የምትሰሩትን ስራ መምረጥ፣ መውደድ፣ ከዛ ደግሞ በዛ ስራ ማለም ያስፈልጋል ማለት ነው። ይህን ነገር ካደረጋችሁ 100% እነግራችኋለሁ እንደዚህ ቤታችሁ እንደዚህ በደስታ እንባ ይሞላል ማለት ነው። ግን ያልሆነ ቦታ ላይ ሆናችሁ ነገን ደግሞ በተስፋ ለምሳሌ ሳትሰሩ ምንም ነገር ሳታደርጉ ተስፋ እያደረጋችሁ ብቻ የምትኖሩ ከሆነ ምንም ነገር ላታገኙ ትችላላችሁ። አታገኙ። እግዚአብሔር በጣም ሬር ነው። በቃ እንደዚህ አይነት እድል ወይ የሆነ ነገር ካላገኘ በስተቀር ምንም ነገር ሳታገኙ ነው የምትኖሩ። ግን እርግጠኛ ሆኜ ጋራንቲድ የሆነ ነገር የምነግርህ 18፣ 17፣ 19፣ 20 ዓመት ሆኖ ከሆነ ይሄን ቪዲዮ እያየ ከሆነ ያልሆነ ቦታ ላይ ውለ ከሆነ በ29 ዓመት ምንም ነገር አይኖርም። በ20 ዓመት ላይ ግን ጥሩ ቦታ ላይ ውለ ከሆነ በ29 ዓመት ልንገርህ አገርን የሚያንቀጠቅጥ የሆነ ነገር ይኖራል። ሙሉ ቤተሰቦች ወደ አንተ መጥተው ተቸግረው ወይም ደግሞ ፊታቸው ጠቁሮ አይመለሱም። አንተ የሁሉ ወይም ደግሞ የዘር ማንዘር ረዳት ልትሆን ትችላለህ። መቼ ስትል አሁን በ19 በ20 ዓመት የሆነ ነገር ላይ የሆነ እንቅስቃሴ ላይ ካለን እንደዚህ ቤተሰብህን ደስተኛ ታደርጋለህ ማለት ነው። ከኛም ህይወት ኤክስፒሪየንስ ካደረግነው ያሳለፍነው ነገር ትክክለኛ ቦታ ባለመሆኑ ዛሬ ላይ አቺቭ ያደረግነው ነገር ላይ ነው ይችላል። ግን 29 ዓመት ላይ ሆነ ትላንትና በከሰርከው ነገር 29 ዓመት ላይ ምንም ነገር ሳይኖር ተቀምጠላለው። ዛሬ አንተም እኮ አልመሸብህም። ዛሬ ላይ አንተም ብትጠነክር ደግሞ ብታልም ከዛሬ ቀን ጀምሮ የኔም ቀን ነው ዛሬ ላይ የማከብረው ነገር ነገ ላይ መልሶ ያከብረኛል የምትል ከሆነ አንተም ነገ ቀን አለ፣ ነገም ፈገግ የምትልበት ብዙዎችን ደግሞ የምታስደስትበት ጊዜ ይኖርሃል ማለት ነው። ትላንትና ያከበርከው ነገር ነው ዛሬ ላይ ያከብረህ። ትላንት ያላከበርከው ነገር ዛሬ ላይ አያከብረህ። ስለዚህ እርግጠኛ ሆኜ የምነግርህ በተቻለ መጠን ከፈጣሪ ጋር ያለህን አላይመንት አስተካክል። ከዛስ ስራን ወጥረህ ስራ። የእውነቴን ነው የምልህ አንተ ትልቅ ቦታ ላይ ትደርሳለህ። እናንተ ሁላችሁም ይሄን ቪዲዮ የምትመለከቱ የትኛውም ሰው የሚውልበትን ቦታ በትክክል አውቆ ከሰራበት ነገ 100% ሰክሰስፉል ይሆናል ማለት ነው። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ሁላችሁም የሰማችሁትን ነገር በልቦናችሁ ያሳድርላችሁ፣ እንደገና ደግሞ ፍሬ ያፍራላችሁ። በዚህ በኋላ በቀልድ ብቻ ሳይሆን የምንስቀው በሰክሰሳችንም እንስቃለን። እኛ ብቻ ሳይሆን ብዙዎች እንዲስቁ እናደርጋለን ማለት ነው። ቻው።